ፊልማችንን ስንጀምር እንደ አውሮፓውያን አቆጣጠር በ1996 ማቲልዳ የተባለች ሕፃን ልጅ በሆስፒታል ተወለደች። ነርሷም ሕፃኗን ለቁጡና ተናዳጅ አባቷ ሰጠችው። ወላጆቿም ሃሪና ዚኒያ ይባላሉ። ቤተሰቡ በጣም የተለየ ነበር። እንዲያውም ከሆስፒታል ወደ ቤት ሲደርሱ ማቲልዳን በመኪናው ውስጥ ረስተዋት ገብተዋል። ማቲልዳና ታላቅ ወንድሟ ማይክል ከዚህ አይነት ወላጆች ጋር አደጉ። ከነርሱ የሚያገኙት ትኩረት በጣም ትንሽ ነበር። ሆኖም ማቲልዳ ራሷን መንከባከብ ተማረች። ሁሉንም ነገር በራሷ ማድረግ ትችል ነበር። ወንድሟ ወደ ትምህርት ቤት ይሄድ ነበር። አባቷም ያገለገሉ መኪናዎችን በማጭበርበር ወደሚሸጥበት ስራ ይሄድ ነበር። እናቷ ዚኒያ ደግሞ ቢንጎ ለመጫወት ትወጣ ነበር። ማቲልዳ ሁልጊዜ ቤት ውስጥ ብቻዋን ትቀር ነበር። እያደገች ስትሄድ 4 ዓመት ሳይሞላት እንኳን ፓንኬክ በራሷ መስራት ቻለች። አንድ ቀን ለአባቷ መጽሐፍ እንዲገዛላት ጠየቀችው። እሱ ግን ለማንበብ ገና ትንሽ ነሽ ብሎ አልፈቀደላትም። በዚያን ጊዜ ማቲልዳ የምትፈልገውን ነገር ራሷ ማግኘት እንዳለባት ተረዳች። ሁሉም ከቤት ከወጡ በኋላ ወደ ቤተ መጻሕፍት ሄደች። ለብዙ ሳምንታት በተከታታይ እዚያ በመሄድ በልጆች ክፍል ውስጥ ያሉትን መጻሕፍት በሙሉ አነበበች። ከዛም ወደ ሌሎች ክፍሎች ተሻገረች። ይህም የቤተ መጻሕፍቱን ኃላፊ ትኩረት ሳበ። እርሷም የቤተ መጻሕፍት ካርድ እንድታወጣ መከረቻት። ከዚያ በኋላ የፈለገችውን መጽሐፍ በቤት ወስዳ ማንበብ ጀመረች። 2 ዓመታት እንዲሁ ካለፉ በኋላ አባቷ ሃሪ አንድ ቀን መጽሐፍቶቹን አይቶ ከየት አመጣሻቸው ብሎ ጠየቃት። እሷም ከቤተ መጻሕፍት አለችው። እሱ ግን አላመናትም። ከዚያም ወደ ትምህርት ቤት መሄድ እንደምትፈልግ ነገረችው። ሃሪ ግን ገና 4 ዓመትሽ ነው ብሎ አልፈቀደላትም። ማቲልዳ ግን 6 ዓመት ተኩል ሆኛለሁ ብላ ተከራከረች። ሃሪ ወደ እናቷ ዚኒያ ወስዶ እድሜዋን ጠየቃት። ዚኒያም 4 ዓመት አለች። ማቲልዳ ግን 6 ዓመት ነኝ፣ ለትምህርት ቤት ዝግጁ ነኝ አለች። ነገር ግን ሃሪ አልሰማትም። ወደ ክፍሏ ስትመለስ ወንድሟ ማይክል ስናኮች ወደ እርሷ እየወረወረ ያሾፍባት ነበር። ማቲልዳ አለቀሰች። ምክንያቱም በምታነባቸው መጽሐፍቶች ውስጥ እንዳሉት ጥሩ ጓደኞች እንዲኖሯት ትመኝ ነበር። ታሪካችንን ከመቀጠላችን በፊት እንዲህ ያሉ መሳጭ ታሪኮችና ፊልሞች ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በማግስቱ ሃሪ ወደ ቤት ገብቶ ታላቅ ስኬት እንዳገኘ ተናገረ። ዚኒያ መኪናውን ሸጥክ ብላ ጠየቀችው። እሱም አዎ አለ። ከዚያም ማይክልን ከቤተሰቡ የንግድ ሥራ ጋር በቅርቡ እንደሚተዋወቅ ነገረው። ማይክልን ከፊቱ አስቀምጦ የገዛውንና የሸጠውን መኪና ዋጋ በመግለጽ ትርፉን እንዲያሰላ ጠየቀው። ነገር ግን መልሱን በመጀመሪያ የሰጠችው ማቲልዳ ነበረች። መልሷም ትክክል ነበር። ይህ ሃሪን አስቆጣው። መጥፎ ሰው ሲሳሳት መቀጣት አለበት ብሎ ማቲልዳን በክፍሏ ውስጥ ቆለፈባት። ይህ ግን ለማቲልዳ አንድ ሐሳብ ሰጣት። ወላጆቿ ስህተት ሲሰሩ እሷም ልትቀጣቸው ወሰነች። አንድ ጠዋት ቀድማ ተነስታ የአባቷን የፀጉር ዘይት በሃይድሮጅን ፔሮክሳይድ ቀየረችው። ሃሪም ሳያውቅ ተጠቀመበት። በኋላ ፀጉሩ ቀለሙን እንደቀየረ ተመለከተና ደነገጠ። በዚህ መካከል የፌዴራል ምርመራ ባለስልጣኖች ወይም ኤፍቢአይ ሃሪን እየተከታተሉት ነበር። ምክንያቱም የተሰረቁ የመኪና ክፍሎችን ይገዛ ነበር። በቀጣይም ሃሪ ልጆቹን መኪና በማጭበርበር ወደሚሸጥበት ቦታ ይዟቸው በመሄድ የማጭበርበር ስራውን እንዴት እንደሚሰራ ያሳያቸዋል። ማቲልዳ ግን የሚሰራውን ስራ ብትቃወመውም እሱ ግን ማንም ሰው በታማኝነት ሰርቶ ሀብታም እንደማይሆንና እሱ ትክክል እንደሆነ በቁጣ ይነግራታል። ከዚያ በኋላ ዚያን ቢንጎ እንዳሸነፈችና ልትጋብዛቸው እንደመጣች በደስታ ትነግራቸዋለች። ማቲልዳም በሱፐር ግሉ የተለበጠ ኮፍያ ለሃሪ ሰጠችው። ኮፍያውን ለብሶ ወደ ምግብ ቤት ተሰብስበው ይሄዳሉ። ሚስቱ ግን ኮፍያው ለቦታው እንደማይመጥንና እንዲያወልቅ ትነግረዋለች። እሱ ግን ማውለቅ ቢሞክርም አልቻለም። ሚስቱም ለማውለቅ ስትሞክር ሃሪ ምግብ የያዘ ጠረጴዛ ላይ ይወድቃል። እናም በምግብ ቤት ውስጥ ትልቅ ትርምስ ፈጠረ። ማቲልዳ ግን በደስታ ምግቧን ትበላ ነበር። ቤት ከተመለሱ በኋላ ዚኒያ ኮፍያውን እንዲያወልቅ ረዳችው። ከዚያም ቤተሰቡ ቴሌቪዥን ለማየት ተቀመጠ። ማቲልዳ ግን ቴሌቪዥን ከማየት ይልቅ መጽሐፍ ማንበብ መረጠች። ይህ ሃሪን አስቆጣው። እናም በቁጣ መጽሐፏን ቀደደው። ማቲልዳ በቁጣ ቴሌቪዥኑን አፍጥጣ ተመለከተች። በድንገት ቴሌቪዥኑ ፈነዳ። እናም እሷ ያልተለመደ ልዩ ኃይል እንዳላት ተረዳች። በማግስቱ ሃሪ አንድ መኪና ለአንድ የትምህርት ቤት ባለቤት ሸጠ። ወደ ቤት ከተመለሰ በኋላ ማቲልዳን ወደ ትምህርት ቤት እንደሚልካት ነገራት። ይህን ስትሰማ ማቲልዳ በደስታ ተሞላች። በሚቀጥለው ቀን ወደ ክራንቼም ሆል ትምህርት ቤት ሄደች። ህንጻው አሮጌ ቢሆንም አልተሸማቀቀችም። ከሌሎች ልጆች ጋር መሆኗ በጣም አስደሰታት። ነገር ግን የትምህርት ቤቱ ርዕሰ መምህር ትሩንችቡል የተባለች ጨካኝ ሴት ነበረች። ልጆቹን ቾኪ ተብሎ በሚጠራ ጨለማ ክፍል ውስጥ ትዘጋባቸው ወይም ከመስኮት ወደ ውጪ ተወረውራቸውና የጭካኔ ተግባሮችን ትፈጽምባቸው ነበር።
አንድ ተማሪንም ጸጉሯን ብቻ በመያዝ በአየር ላይ ታሽከረክራታለች። የማቲልዳ ክፍል መምህርት ደግሞ ወይዘሮ ሃኒ የተባለች ደግና አሳቢ ሴት ነበረች። ማቲልዳን በክፍል ውስጥ እንድትመቻች አደረገች። እንዲሁም ትላልቅ የሂሳብ ጥያቄዎችን በቀላሉ ስትፈታ አልተቆጣችባትም። ምንም እንኳን የመጀመሪያ ቀኗ ቢሆንም ወይዘሮ ሃኒ ማቲልዳን ወደ ከፍተኛ ክፍል እንዲያስገቧት ርዕሰ መምህሯን ለማሳመን ሞከረች። ነገር ግን ትሩችንቡል ይህንን እንደ ስንፍና ተረዳችው። ማቲልዳ ብዙ ችግር እንደምትፈጥር በማሰብ ወይዘሮ ሃኒ ካልተቆጣጠረቻት እንደምትቀጣት አስጠነቀቀች። በዚያው ቀን ምሽት ወይዘሮ ሃኒ የማቲልዳን ወላጆች ለማነጋገር ቤታቸው መጣች። ስለ ልጆቻቸው አስደናቂ ብልህነት ልትነግራቸው ፈለገች። ነገር ግን እነሱ ከቴሌቪዥን ውጪ ሌላ ምንም ነገር አያስቡም ነበር። በመጨረሻ ለማቲልዳ አንድ መጽሐፍ ተሄደች። በማግስቱ ጠዋት ሁሉም ተማሪዎች ወደ መሰብሰቢያ አዳራሽ ተጠሩ። እዚያ ብሩስ የተባለ አንድ ልጅ ቅጣት ሲቀበል ተመለከቱ። ትሩችንቡል በፊቱ ግዙፍ ኬክ አስቀምጣ ሙሉን እንዲበላ አዘዘችው። እንዲሁም ኬኩን ሰርቆ እንደበላ ከሰሰችው። ብሩስ ተስፋ ሊቆርጥ ሲል ማቲልዳና ሌሎች ተማሪዎች ማበረታታት ጀመሩ። በመጨረሻም በእነርሱ ድጋፍ ሙሉን ኬክ በልቶ ጨረሰ። ይህ ግን ትሩችንቡልን አስቆጣት። በቁጣ የኬኩን ትሪ በብሩስ አናት ላይ ሰበረችው። ከዚያም ሁሉንም ተማሪዎች ብሩስን ስላበረታቱ ተጨማሪ 5 ሰዓት በትምህርት ቤት እንዲቆዩ ቀጣቻቸው። ማቲልዳ በጣም ዘግይታ ወደ ቤት ደረሰች። ለአባቷም ርዕሰ መምህሯ እስከ ማታ እንዳቆየቻቸው ነገረችው። እሱ ግን አላመናትም። በተጨማሪም ፖሊሶች ቤታቸውን እየተከታተሉ እንደሆነ ነገረችው። ነገር ግን ይህንም አልተቀበለውም። በማግስቱ ማቲልዳ ከጓደኞቿ ጋር ስትጫወት በድንገት ትሩችንቡል ትመጣባቸዋለች። ልጆቹ አንድ ኒውስ ወይም ትንሽ የውሃ እንሽላሊት ይይዛሉ። ትሩችንቡል የማቲልዳ አባት የሸጠላት መኪና ብልሽት ስላለበት በቁጣ ወደ ትምህርት ቤቱ ትመጣለች። ጥፋቱን በማቲልዳ ላይ በመጫን ቾኪ ተብሎ በሚጠራው አስፈሪ ትንሽ ክፍል ውስጥ ትቆልፍባታለች። ሚስ ሃኒ ማቲልዳን ለማስወጣት ስትሄድ አንዲት ተማሪ ኒውቱን በትሩችንቡል የውሃ ማሰሮ ውስጥ በድብቅ ታስገባለች። ትሩችንቡል ውሃ ስትጠጣ በመስታወት ውስጥ ኒውቱን አይታ በጣም ትደነግጣለች። ማቲልዳ ይህን እንዳደረገች ትከሳታለች እና ልትቀጣት ትፈልጋለች። ትሩችንቡል ማቲልዳንና ቤተሰቧን ስትሰድብ ማቲልዳ በጣም ትቆጣለች። በዚያን ጊዜ ያልተለመደ የአእምሮ ኃይል ወይም ቴሌኪኔሲስ ተጠቅማ ብርጭቆን ታስገለብጣታለች እና ኒውቱ በትሩችንቡል ላይ ይወድቃል። ከክፍል በኋላ ማቲልዳ ይህን ለሚስ ሃኒ ትናገራለች። ነገር ግን እንደገና ማድረግ አትችልም። ሚስ ሃኒ ከማቲልዳ ጋር ለመነጋገር ወደ ቤቷ ትጋብዛታለች። ሚስ ሃኒ ስለ ልጅነቷ አሳዛኝ ታሪክ ትነግራታለች። እናቷ ገና ትንሽ ሳለች ሞተች። ከዚያም የአባቷ የእንጀራ እህት ትሩችንቡል ቤታቸው ገብታ በጭካኔ ታሳድጋት ነበር። የሚስ ሃኒ አባት ከሞተ በኋላ ፖሊስ ሞቱን ራስን ማጥፋት ብሎ ይደመድማል። ሀብቱን በሙሉ ለትሩችንቡል ይተዋል። ሚስ ሃኒ ትልልቅ ሰዎችም እንደ ልጆች እንደሚፈሩ ትናገራለች። ማቲልዳም ትሩችንቡል ምን እንደምትፈራ ትጠይቃታለች። ከዚያ ማቲልዳ ሚስ ሃኒ ወደ ትሩችንቡል ቤት ገብተው የራሷን ንብረት እንድትመልስ ታሳምናታለች። በቤት ውስጥ ትሩችንቡል የሚስ ሃኒን አባት ፎቶ አውርዳ የራሷን ስዕል እንዳኖረችና የሚስ ሃኒ ክፍል በአቧራና በሸረሪት ድር እንደተሸፈነ ያያሉ። በዚያን ጊዜ የተሸጠችው መኪና እንደገና ስለተበላሸች ትሩችንቡል በድንገት ትመለሳለች። ማቲልዳና ሚስ ሃኒ ሳታያቸው ይደበቃሉ። ትሩችንቡል የቸኮሌት ሳጥኗ እንደተከፈተ ስታይ በቤቷ ውስጥ ሌላ ሰው እንዳለ ትጠረጥራለች። ሚስ ሃኒ ትሩችንቡልን ብዙ ጊዜ በማዘናጋት ማቲልዳ እንዳትገኝ ታደርጋለች እና ሁለቱም ያመልጣሉ። ከቤቱ ከወጡ በኋላ ሚስ ሃኒ ማቲልዳ ወደዚያ ቤት ዳግመኛ ፈጽሞ እንዳትገባ ቃል ታስገባታለች። ማቲልዳ ወደ ቤት ስትመለስ እናቷ የኤፍቢአይ ወኪሎችን ስታስተናግድ ታገኛታለች። ማቲልዳ እነሱ ፖሊሶች መሆናቸውን በድጋሜ ትናገራለች። ነገር ግን እናቷ የፍጥነት ጀልባ ሻጮች ናቸው ብላ ትከራከራለች። አባቷ እናቷ ከኤፍቢአይ ወኪሎች ጋር እየተሽኮረመመች እንዳለች ሲያይ በጣም ይናደዳል። እናቷም ከልጆቼ ውጪ ከሌሎች ሰዎች ጋር መነጋገር ያስፈልገኛል ብላ በቁጣ ከቤት ትወጣለች። ማቲልዳ ይህንን የአእምሮ ኃይሏን ለመለማመድ ተስማሚ ጊዜ እንደሆነ ትመለከታለች። አባቷንም እንዲጮህባት ትጠይቀዋለች። እርሱም በቁጣ ውስጥ ስለነበር ቁጣውን በእሷ ላይ ያወጣል። በዚያ ጊዜ ማቲልዳ የክፍሏን በር በአእምሮዋ ብቻ መዝጋት ትችላለች። ከዚህ በኋላ የአባቷ ጩኸትና ስድብ የኃይሏ ቁልፍ መሆኑን ትረዳለች። ኃይሏን ለማጠናከር የተሰደበችባቸውን ቃላት ሁሉ
ታስታውሳለች። ከወላጆቿ ከወንድሟና ከትሩችምቡል የሰማቻቸውን ስድቦች በማሰብ እቃዎችን ማንቀሳቀስ ትጀምራለች። ቁርሷን ለማዘጋጀት የእህል ሳጥን በአእምሯ ታንቀሳቀሳለች እና በመጨረሻ ብዙ እቃዎች ያለ ብዙ ጥረት መቆጣጠር ትችላለች። የኤፍቢአይ ወኪሎች ወደ ቤታቸው ጋራዥ በድብቅ ይገባሉ። ነገር ግን ማቲልዳ ታያቸዋለች። ያለ የፍርድ ቤት ፈቃድ ወደ ግቢያቸው ስለገቡ ችግር እንደሚገጥማቸው ታስጠነቅቃቸዋለች። እሷ የህገ መንግስት ህግ መጽሐፍ እንዳነበበችና ያለ ፍቃድ ቢገቡ ስራቸውን ሊያጡ ወይም ለእስር ሊዳረጉ እንደሚችሉ ትነግራቸዋለች። ወኪሎቹ ግን ወደ እስር የሚሄደው አባቷ እንደሆነና እሷም ወደ ድሃ ልጆች ማሳደጊያ እንደምትሄድ ይነግሯታል። ማቲልዳ የእነሱ መኪና እየተንሸራተተ መሄዱን እያሳየቻቸው በአእምሯ የአባቷን የወንጀል ማስረጃ ያለበትን ቴፕ በድብቅ ትወስዳለች፣ አባቷ እንዲያመልጥ ተጨማሪ ጊዜ ለመስጠት። ኃይሏን ከተቆጣጠረች በኋላ ማቲልዳ የሚስ ሃኒን አሻንጉሊት ለማምጣት ወደ ትሩችምቡል ቤት ትመለሳለች እና ትሩችምቡልን ለማስፈራራት ትሞክራለች። ሊሳካላት ተቃርቦ ነበር። ነገር ግን ትሩችምቡል የማቲልዳን የፀጉር ሪቫን አግኝታ ሁሉም የሷ ስራ መሆኑን ትረዳለች። በማግስቱ ማቲልዳ በመጨረሻ ኃይል እንዳላት ሚስ ሃኒን ታሳምናታለች። ትሩችምቡል ወደ ክፍላቸው በድንገት ትመጣለች እና ማቲልዳ እሷን ስታስፈራራ እንደነበር እንድትናዘዝ ትጠይቃታለች። ማቲልዳ በአእምሮዋ ኃይሏ በሰሌዳው ላይ መልእክት ትጽፋለች። ይህም እንደ ሚስ ሃኒ አባት መንፈስ ሆኖ ትሩችምቡልን እርሱን በመግደል ይከሳታል። ትሩችምቡል በቁጣ ተማሪዎቹን ልትመታ ትሞክራለች። ነገር ግን ማቲልዳ ትጠብቃቸዋለች። በመጨረሻ ትሩችምቡል ከከተማው ትሸሻለች እና ዳግመኛ አትታይም። ትሩችምቡል ከሄደች በኋላ ሚስ ሃኒ ወደ አባቷ ቤት ትመለሳለች። ማቲልዳም በቋሚነት ትጎበኛታለች። በኋላ የማቲልዳ ቤተሰብ እሷን ይዘው ከሀገር ለመሸሽ ወደ ሚስ ሃኒ ቤት ይመጣሉ። ምክንያቱም የኤፍቢአይ ወኪሎች አባቷን ለመክሰስ በቂ ማስረጃ አግኝተዋል። ማቲልዳ ግን ከነሱ ጋር ለመሄድ እምቢ ትላለች እና በምትኩ ሚስ ሃኒ እንድታሳድጋት ትጠይቃለች። መጀመሪያ ወላጆቿ ይጠራጠራሉ። እናቷም ያለችኝ ብቸኛ ሴት ልጅ ናት ትላለች። ነገር ግን ማቲልዳን ፈጽሞ እንዳልተረዳች በመቀበል የጉዲፈቻ ሰነዶቹን ትፈርማለች። ይህ ወላጆቿ ለሴት ልጃቸው ካደረጉት ሁሉ በጣም ጥሩና ትክክለኛ ነገር ይሆናል። አባቷ ሚስ ሃኒን ለማቲልዳ ከነሱ ምንም እርዳታ እንዳትጠይቅ ይነግራታል። ሚስ ሃኒም ሁለቱ ብቻቸውን በቂ እንደሚሆኑ ታረጋግጥላቸዋለች። በመጨረሻ ማቲልዳና ሚስ ሃኒ ሁልጊዜ የሚመኙትን ፍቅር የሞላበት ቤተሰብ ያገኛሉ። ፊልማችን እዚህ ላይ ያበቃል። በቀጣይ በሌላ ፊልም ጥንቅር እስከምንገናኝ ቸር ቆዩልኝ።